ደካማ ትመስላለህ፣ አንተ ታሸንፋለህ። የወደቅክ ትመስላለህ፣ የተሸነፍክ ትመስላለህ፣ ማንም የሌለ ሰው ትመስላለህ። አንተ ጋር ግን ድል ያለው ብዙ ሰዎችን ከዛሬ በኋላ እግዚአብሔር ከድል ወደ ሌላ ድል አሻግራለሁ። የተሸነፍክ ትመስላለህ፣ ግን አሸናፊው አንተ ነህ። ሳካጆ ሆቫ አጠገብ ያለውን ሰው ትንሽ ገፋ አድርጉና አሸናፊው አንተ ነህ በሉት። ብዙ ሰው ለማሸነፍ ይፈልጋል። የአሸናፊነት ምስጢር ያለበትን ግን አላወቀም። ገንዘብ ስላለ፣ ዕውቀት ስላለ፣ ንብረት ሀብት ስላለ፣ ጥሩ ባለስልጣን ዘመድ ስላለ ማሸነፍ አትችልም። አሸናፊ የምትሆነው የእግዚአብሔር አብሮነት ካንተ ጋር ሲሆን ነው። ከእግዚአብሔር ጋር የቆመ ሰው እሳት ውስጥ ቢገባ ሳይቃጠል ይወጣል። ከእግዚአብሔር ጋር የሆነ ሰው አንበሳ ጉድጓድ ውስጥ አድሮ ጠዋት በሰላም ይወጣል። ከእግዚአብሔር ጋር የወጣ አንድ ነው፣ ሺዎችን ያጋድማል። ከእግዚአብሔር ጋር የወጣ በግራ 1000 በቀኝ 10,000 ሲወድቅ ቆሞ ያያል። አሜን 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 አሜን። በመጽሐፍ ቅዱስ ውስጥ ባነበብኳቸው ታሪኮች ውስጥ እጅግ በጣም የሚያስደንቅ ታሪክ የተኛው እንደሆነ ልንገራችሁ። ሳምሶን የሚባል ሰው በአንድ አህያ መንጋጋ ስንት ሰውን ገደለ? 1000 ሰውን ገደለ። ውጊያ የማይችሉ ተራ ሰዎችን አይደለም፣ አደገኛ ተዋጊዎችን። አንድ ሳምሶን በአህያ መንጋጋ በህይወት ያለ ውሃ የሚጠጣ ሳር የሚበላ አህያ አይደለም እኮ ነው ማለት። ኦቶ የቆየ ደረቅ መንጋጋ ወስዶ በደረቅ መንጋጋ 1000 ሰውን ገደለ። እየተዋጉ ነው 1000 ሰውን የገደለው። አህያ መንጋጋው ኒኩሌር ሆነ። አህያ መንጋጋው ስናይፐር፣ አህያ መንጋጋ አደገኛ መሳሪያ፣ አህያ መንጋጋ ምን ልበላችሁ ሚሳኤል ሆነ። እግዚአብሔር ከእናንተ ጋር ይውጣ እንጂ የትኛውም አካባቢ ብትሄዱ የአሸናፊነት ድልና ቁልፍ እናንተ ጋር ይሆናል። የእግዚአብሔር አብሮነት ከእናንተ ጋር ከሆነ የአሸናፊነት ምስጢር እናንተ ጋር ይሆናል። የማሸነፍ ምስጢር ያለው እግዚአብሔርን በመጠየቅ ውስጥ ነው። ልውጣ ብላችሁ ስትጠይቁ፣ ልግባ ብላችሁ ስትጠይቁ፣ ልጀምር ብላችሁ ስትጠይቁ፣ ጠይቃችሁ ስትወጡ፣ ጠይቃችሁ ስትገቡ፣ ጠይቃችሁ ስትጀምሩ፣ ጠይቃችሁ ስትዘጉ፣ ስትከፍቱ፣ ሕይወታችሁን በእግዚአብሔር አሰራር በእግዚአብሔር ስልጣንና ገዥነት ስር ላይ አስቀምጣችሁ ራሳችሁን በእግዚአብሔር ስልጣን ስር አድርጋችሁ እግዚአብሔርን ሪስፔክት ስታደርጉ፣ እግዚአብሔርን ስታከብሩና ስልጣን ያንተ ነው ብላችሁ እግዚአብሔርን ስትጠይቁ ያኔ አውቶማቲካሊ የሆነ መልስ ወደ እናንተ ይመጣል። ጠይቃችሁ ሳትመለሱ መልሳችሁ ይመጣል። አንዳንድ ሰዎች